የማዕከላዊ ኢትዮጵያ ስምጥ ሸለቆ ጂኦ ፓርክን በዩኔስኮ ለማስመዝገብ የሚደረገው ጥረት የመጨረሻ ምዕራፍ ላይ መድረሱ እየተገለጸ ነው። የማዕከላዊ ኢትዮጵያ ስምጥ ሸለቆ ጂኦ ፓርክ በዓለም አቀፍ ደረጃ በዩኔስኮ ግሎባል ጂኦ ፓርክነት ለማስመዝገብ እየተደረገ ያለው ታሪካዊ ጥረት የመጨረሻ ምዕራፍ ላይ ደርሷል። ይህን ታሪካዊ ምዝገባ ተከትሎ በስልጤ ዞን የሚገኙ ቁልፍ የጂኦ ሳይቶችን ዝግጁነት የመስክ ምልከታ ተደርጎባቸዋል። የስልጤ ዞን ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ክብርት ወይዘሮ ነይማ ሙኒርም በጂኦ ፓርኩ ከተካተቱ ድንቅ የተፈጥሮ ስፍራዎች መካከል በኢንስላስ ችኩል ተራራና በሐረ ሸይጣን ሐይቅ አካባቢ ያሉ የቅድመ ዝግጅት ስራዎችን በአካል ተዘዋውረው ተመልክተዋል። በዚህ ቁልፍ የመስክ ምልከታ ላይ የተለያዩ የስራ ኃላፊዎች የተገኙ ሲሆን የስልጤ ዞን ባህልና ቱሪዝም መምሪያ ኃላፊ ዶክተር ይርዳው ናሲር ጨምሮ የአልቾ ሊሎ ዋና አስተዳዳሪ ወይዘሮ መይዲያ ሀሰን፣ በቅበት ከተማ አስተዳዳሪ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መሐመድ ባቶ በሐረ ሸይጣን በነበረው ምልከታ እንዲሁም ሌሎች የሚመለከታቸው የስራ ኃላፊዎችና ባለድርሻ አካላት ተሳትፈዋል። የዩኔስኮ ግሎባል ጂኦ ፓርክ ዓለም አቀፍ ገምጋሚ ቡድን ከ5 ቀናት በኋላ ወደ ስፍራው በመምጣት በጂኦ ፓርኩ ውስጥ የሚገኙ ዋና ዋና ጂኦ ሳይቶችን ተዘዋውሮ በመመልከት የመጨረሻውን ወሳኝ ምዕራፍ ያደርጋል ተብሎ ይጠበቃል። ይህን ምዝገባ ስኬታማ ሲሆን የዞኑን የተፈጥሮና የባህል ቱሪዝም እምቅ አቅም ለዓለም በማስተዋወቅ የጎብኚዎችን ፍሰት በመጨመርና የአካባቢውን ኢኮኖሚ በማነቃቃት ረገድ የጎላ ሚና እንደሚኖረው የሚጠበቅ ነው። በመሆኑም መላው የአካባቢው ማህበረሰብ፣ ወጣቶችና ባለድርሻ አካላት ለዚህ ታሪካዊ ምዘና የሚጠብቅባቸውን የላቀ የእንግዳ አቀባበልና የትብብር ስራ አጠናክረው እንዲቀጥሉ ጥሪ ቀርቧል።